አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች ዛሬም እንደተለመደው በአዲስ የዩቲዩብ ቲፕስ መጥቻለሁ። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ዛሬ ዩቲዩብ ስንት ይከፍላል የሚለውን እናያለን። ለሁላችሁም የአሪፍ ፕሮግራም እንደሚሆን ተስፋ አደርጋለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ። ያላችሁን አስተያየትም ኮመንት ላይ ጻፉልኝ። ዩቲዩብ እንግዲህ የተለያዩ የክፍያ አማራጮችን ቢኖሩትም ዛሬ ልናይ የወደድነው በቪው ስንት ይከፍላል የሚለውን ነው። ግን አብዛኛው ሰው የሚጠቀመው እሱን ስለሆነ ቻናላችን የዩቲዩብ ፓርትነር ፕሮግራምን አሟልቶ ሞኔታይዝድ ከሆነ በኋላ የዩቲዩብ እንግዲህ ብር እንደሚከፍል ይታወቃል። ሞኔታይዝድ ለመሆን ቻናላችን ያው እንደሚታወቀው 1000 ሰብስክራይበር እና 4000 ዎች አወር በ12 ወር እንዲሁም 10000 ቪው ሾርት ቪዲዮ ቪው በ90 ቀናቶች ውስጥ ማግኘት ግድ ነው። እነዚህን ነገሮች ካሟላን በኋላ ግን ዩቲዩብ እንግዲህ የክፍያ መንገዱን ይጀምርልናል ማለት ነው። ዩቲዩብ የክፍያ መንገዱን ሲጀምርልን በአንድ ቪዲዮ ስንት ይከፍላል ይላሉ ብዙ ሰዎች። እንግዲህ ዩቲዩብ የሚከፍለው በአንድ ቪዲዮ ሳይሆን በታየልን የእይታ መሰረት ዩቲዩብ ይከፍለናል ማለት ነው። እንደ ዩቲዩብ ገለጻ እንግዲህ በ1000 ቪው ከ$1 እስከ $5 ድረስ ዩቲዩብ ይከፍላል። ከ$1 እስከ $5 ለምን ሆነ? ለምን ስፔሲፋይ 1000 ቪው $2 ወይ $1 ወይ 3 ወይ 5 ለምን አልተባለም ካላችሁ፣ ይሄ እንግዲህ ቤዝድ ኦን የምንሰራው ኮንተንት እንዲሁም ሎኬሽን እንዲሁም ደግሞ የሚያዩልን ሰዎች መሰረት ተደርጎ ነው ዩቲዩብ ይህንን ክፍያ ሊሰጠን የሚወደው ማለት ነው። ይህ ማለት ምን መሰላችሁ? አንዳንድ ኮንተንቶች አሉ በጣም ከፍተኛ ክፍያ የሚያስገኙ። አሁን ለምሳሌ ኮሜዲ፣ ኢንተርቴንመንት ምናምን ከሆኑ ክፍያቸው ከ$1 እስከ $5 ድረስ ብቻ ነው። ነገር ግን ከፍተኛ የሆነ ክፍያዎችን የሚከፍል ዩቲዩብ ከፍተኛ የሆኑ ክፍያዎችን ዩቲዩብ ከፍተኛ የሆኑ ክፍያዎችን የሚከፍልባቸው የተለያዩ ኮንተንቶችም አሉ። ለምሳሌ የክሪፕቶን ብናይ ክሪፕቶን ቤዝድ አድርጎ የሚሰሩ ሰዎች ከፍተኛ ክፍያ እንደሚከፈላቸው የዩቲዩብ ኮሚኒቲ ላይ ያገኘሁት መረጃ ያሳያል። እንግዲህ በዚህ መሰረት እኛ አሁን ስለ ራሳችን እናውራ ካል ሎኬሽን ደግሞ ሁለተኛው እንግዲህ በዚህ መሰረት ደግሞ ሁለተኛው መንገድ ምንድነው? ሎኬሽን ነው። ሎኬሽን ቤዝድ ያደርጋል ዩቲዩብ ለመክፈል ከፍተኛ ክፍያዎችን ለመክፈል ማለት ነው። እንደ ኢትዮጵያ አይነት ያሉ ሀገራቶች ላይ ዩቲዩብ ዝቅተኛውን ክፍያ የሚሰጥባቸው ሀገራቶች ናቸው። እንደውም አንዳንድ ዜናዎች ላይ እንዳየሁት ከሆነ ከ$1 ራሱ ዝቅ ይላል ኢትዮጵያ ውስጥ የሚከፈለው የዩቲዩብ ገንዘብ ማለት ነው። እንደዚያም ሆኖ ግን ዩቲዩብ ያው ይከፍላል ማለት ነው። ሞቲቬት እንድትሆኑ ሁለት ቤስት ኢትዮጵያውያን ዩቲዩበሮችን በወር ስንት ያገኛሉ የሚለውን እስቲ አብረን እኔ እነዚህ ሁለት ዩቲዩበሮች በጣም ብዙ ኢንቨስት ያደርጋሉ። በጣም ብዙ ስራዎችን እየሰሩ የሚገኙ አሪፍ ዩቲዩበሮች ናቸው። አንደኛውን ዩቲዩበር መጀመሪያ ላስተዋውቃችሁ። ይህ ዩቲዩበር የዛሬ 9 ዓመት አካባቢ ነበረ የዩቲዩብ ቻናሉን የከፈተው። ያንን ሲከፍት ብዙ እይታ አልነበረኝም ይላል በአንዳንድ ቪዲዮዎች ላይ በሰጠው መረጃ መሰረት። ዛሬ እንግዲህ በሶሻልብሌንድ.com ዌብሳይት መሰረት ይህ ሰውዬ ብዙዎቻችን እናውቀዋለን፣ አቤል ብርሃኑ ዮይኗልጅ በሚል ዩቲዩብ ቻናል እናውቀዋለን። እንግዲህ በሶሻልብሌንድ.com የዌብሳይት መሰረት አቤል ብርሃኑ ዮይኗልጅ በአጠቃላይ 1.4 ሚሊዮን ሰብስክራይበሮች አሉት። እስካሁን ድረስ ከ166 ሚሊዮን በላይ ቪዲዮዎችንም አለው። በአጠቃላይ እስካሁን 732 ቪዲዮዎችን ፖስት አድርጓል ማለት ነው። ይሄ ቪዲዮ አዲስ ያከፈተ ቪዲዮ ነው። ቱር እያደረገ ምናምን አዳዲስ ቦታዎችን የሚያሳይበት የዩቲዩብ ቻናሉ ነው። ስለዚህ እስካሁን ድረስ 132 ቪዲዮዎችን ፖስት አድርጓል። በዚህ የዩቲዩብ ቻናል መሰረት ባለፉት 30 ቀናቶች ከ30,000 በላይ ሰብስክራይበሮችን አግኝቷል ይለናል የሶሻልብሌንድ.com የሚል ዌብሳይት ማለት ነው። በእነዚህ 30 ቀናቶች ደግሞ ከ3.3 ሚሊዮን በላይ ቪዎችንም እንዳገኘ ይነግረናል። በአጠቃላይ እንግዲህ በወር ስንት አገኘ ብለን አቤል ብርሃኑን ይህ ዌብሳይት እንደሚያሳየው በወር
በ30 ቀናቶች ውስጥ ማለት ነው ከ819 $ እስከ $13,000 እንደሚያገኝ ይህ ዌብሳይት ያሳየናል። ይህ ማለት እንግዲህ አስቡት ከ819 እስከ $13,000። አሁን ይህን ቪዲዮ እየሰራሁ ባለበት በዚህ ሰዓት የኢትዮጵያን ብር 134 ብር ደርሷል። ስለዚህ አስቡት 819 ሲባዛ በ134 ወደ ከ100,000 በላይ ብሮችን በወር ያገኛል ማለት ነው አቤል ብርሃኑ። እንደዚህ ዌብሳይት ገለጻ መሰረት ደግሞ አመታዊ ገቢ $9,400 እስከ $151,000 እንደሚያገኝ ያሳየናል ማለት ነው። ሌላው ደግሞ ሁለተኛው እና ሞቲቬት እንድንሆንበት ብዬ የማስበው አንድ ሰው አለ። ብዙዎቻችን እናውቀዋለን። ኮሜዲያን ነው። ድንቅ ዩቲዩብ በሚል የዩቲዩብ ቻናሉ ብዙዎቻችን እናውቀዋለን። ይህ ሰውዬ እንግዲህ እንደዚህ ዌብሳይት ገለጻ መሰረት በወር የሚያገኘውን እስቲ አብረን ዶንኪ ቲዩብ እንደ socialblame.com መሰረት ከ2.9 ሚሊዮን በላይ ሰብስክራይበሮች አሉት። ከ564 ሚሊዮን በላይ ቪዎችንም እንዳሉት ይገልጻል። በአጠቃላይ እንግዲህ ዩቲዩብ ቻናሉ ከተከፈተበት ጊዜ ጀምሮ እስካሁን ድረስ ከ1900 በላይ ቪዲዮዎችን ፖስት እንዳደረገ ይገልጻል። ባለፉት 30 ቀናቶች ከ30,000 በላይ ሰብስክራይበሮችንም እንዳገኘ እንዲሁም ደግሞ በአለፉት 30 ቀናቶች ውስጥ ከ6.3 ሚሊዮን በላይ እይታዎችን አግኝቷል ማለት ነው። ይህ የዩቲዩብ ቻናል ዶንኪ ቲዩብ ማለት ነው። እንግዲህ ወርሃዊ ገቢውን ስናይ ወርሃዊ ሚኒመም $1,600 እስከ $25,000 ድረስ ወርሃዊ ገቢ እንደሚያገኝ ይህ ዌብሳይት ይገልጻል። እንግዲህ አስቡት 1600 ሲባዛ በ134 ምን ያክል እንደሆነ ካልኩሌት አድርጉት። በጣም ብዙ ነው። በአመት ደግሞ ይህ የዩቲዩብ ቻናል ከ24,000 ብር እስከ $24,000 እስከ $382,000 ድረስ እንደሚያገኝ ይህ ዌብሳይት ይገልጻል። ኩባን ቻናል የቤተሰቦች ዩቲዩብ ይህን ያክል ብር ይከፍላል። ለምን ዩቲዩብ ቻናል አይኖርም? ዩቲዩብ አከፋፈቱ በጣም ቀላል ነው። የራሳችንን ኮንተንት ክሬት አድርገን የራሳችንን የተለያዩ ቪዲዮችን ፖስት በማድረግ ሚኒመም እንኳን 1,000 ቪው እንኳን ብናገኝ $1 እስከ $5 የምናገኝበትን የራሳችን የሆነ ገቢ ማመንጨት እንችላለን ማለት ነው። ስለዚህ ለቻናሉ አዲስ የሆናችሁ ወይ ደግሞ ቻናል መክፈትን የምትፈልጉ ሰዎች ካላችሁ ዲስክሪፕሽን ቦክስ ላይ ሊንክ አስቀምጥላችኋለሁ። ከዚህ በፊት የሰራሁት አንድ ቪዲዮ አለ፣ እንዴት በስልካችን የዩቲዩብ ቻናል እንከፍታለን የሚለውን እሱን ማየት ትችላላችሁ። እንዲሁም በተጨማሪ ደግሞ ኮንተንት ራሱ ክሬት ማድረግ አንችልም፣ እንዴት ነው ኮንተንት ክሬት ማድረግ የምንችለው? ኮንተንት ክሬት ማለት እንዴት ነው? ምን ማለት ነው ኮንተንት ክሬተር ማለት የሚለውንም ከዚህ በፊት የሰራሁት ቪዲዮ አለ። እሱን በመመልከት የራሳችንን ኮንተንት በራሳችን ዩቲዩብ ቻናል ማዘጋጀት እንደምንችል የሚያሳዩ ቪዲዮዎች አሉ። ዲስክሪፕሽን ቦክስ ላይ ገብታችሁ እሱን ማየት ትችላላችሁ። የዛሬው ቪዲዮ ይሄ ይመስል ነበር። በሌላ አዲስ የዩቲዩብ ቲፕ እስከምንገናኝ ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።